ሰላም ያ ጀማ እንዴት ናችሁ? ደህና አደራችሁ? እኔ የምላችሁ ዛሬ ማለት ነው በጣም በጉጉት እንደጠበቃችሁ እርግጠኛ ነኝ። አብርሽ ምን ያወራል ዛሬ? ምንድነው? ምን በቃ አይደል? በጣም በጉጉት እንደጠበቃችሁ በጣም እርግጠኛ ነኝ። ዛሬ አብርሽ ከሩታና ከሄርሜላ የሚባል ነገር አለ። በጣም ብዙ ነገር ነው የሚፈጠረው። በጉጉት ጠብቁ። በዛ ላይ ማለት ነው አብርሽ ሩታ ቤት ላይ እንዳለ ከሁለት ቀን በፊት የለቀቀ ቪዲዮ ከልዑል ሻወር ቤት ላይ ሆኖ ልዑልና እሱ ሻወር ቤት ላይ ሆኖ የተለቀቀ ቪዲዮ ላይ እርግጠኛ መሆን ትችላላችሁ። ደግሞ አብርሽ ምንም እንዳልሆነ ደግሞ በሱ መረዳት ትችላላችሁ። እና አብርሽ እዛው ሩታ ቤት ነው ያለው ማለት ቤቱ ነው ያለው ሲጀመር ማለት ነው። ቤቱ የራሱ ቤት ነው ያለው ከሩታ ጋር ከልዑሌ ጋር ፈታ እያሉ ነው። አብርሽ የምርም ጭንቅላቱ ተመልሶ ወደ ሩታ ተመልሶ ከሆነ ወንድነት አሁን ነው የሚለየው ማለት ነው። የምር ወንድ ማለት እንደዛ ነው። ግን አሁንም የሚልከሰከስ ምልክስክስ የሚሆን ከሆነ ሴታ ሴት ብለን ነው የምንጠራው። አብርሽ ሴታ ሴት ብለን ነው የምንጠራው። ባይዞ የዩቱብ አምባሳደር እንደሆነ ታውቃላችሁ አይደል? አብርሽ ይመራል። ሩታ ደግሞ የስኬት አለ አይደል? በሷ የመጣ ሰው ሁሉ ስኬታም ሆኖ እንትን የሚለው በሷ ስም ነው። ዩቱብ ላይ ያሉ ልጆች ሁሉ እየሰራ ያለው ሩታ እያሉ ባይዞ እሷ ማለት የስኬት አምባሳደር ስለሆነች ይመቻት። ሩታ በባሌም ማለት ባልሽን ወደ ቤትሽ ለመመለስ ሞክሪ። ምንም ብታረጊ ማንም ምንም ብልሽ አትስማት አይደል? አትስማ ልጅቷ አትሰማም። ሲጀመር አትሰማም። አትስሚ ደግሞ እና ሩታ በባሌም ያኛው ማንም መቶ የሚቀመው ጅል እሱ ውሻ ስለሆነ ነው። ባይዘው አንዳንዴ መስደብ አለብኝ። እሱ ውሻ ስለሆነ ነው። ሲጀመር ማንን ጋር ተጓተተው የሚሄደው ሲጀመር ሩታ በሄርሜላ በፍቅር ብቻ ሳይሆን በገንዘብም ገዝታ ስለሆነ ሩታዬ ማለት ነው። ማንም ልቃቃሚ መቶ ባልሽን እንዲወስድ አትፍቀጂ። ምክንያቱም ማለት ነው ባልሽ ነው። በፍቅር ተጋብታችሁ በፍቅር ተጋብቶ እስከ ዱባይ ሄዶ ፋብልጭ ብሎ ፍቅር ይዟቸው ሲያብዱ የነበሩ ልጆችን መሀል ላይ ገብታ የምትበጠብጠውን እንደው ማስወገድ አለባችሁ። እንደው ማለት ትወገድ፣ ልጅቷ ትወገድ። ምድረ ሻርሙጣ ናትና እንደዚህ አይነት ሰው ኢትዮጵያ ላይ መፈጠርና ማየት ራሱ አንፈልግም። ምድረ ባለጌ ባለትዳር መሀል ላይ ብዙ ነገር ይፈጠራል። እሷ ደግሞ መሀል ላይ ገብታ አጨበጨበች። ጭራሽ ትዳራችሁን በተናችሁ። በሷ ምክንያት ነው ትዳራችሁ። እውነትም የድራማ ምናምን ካልሆነ እውነትም ትዳሩ እና የእናንተ ትዳር ተበትኖ ከሆነ ሰበቧ እሷና እሷ ብቻ በቦሌም አሁን ዛሬ ምን ጓጓግተን እየጠበቀን ያለ ነገር በጣም ቶሎ እንዲለቀቅ እንፈልጋለን። ባይዘዊ ሩታ በቦሌም ሩትዬ ደስተኛ ሆና ማየት እንፈልጋለን በቃ